ሰበር ዜና የአማራ ፋኖ ኃይሎች የአገዛዙ ብልጽግና ከፍተኛ አመራር ከነአጃቢዎቹ ፓትሮል ላይ ባለበት ጥቃት በመፈጸምና የአጀበውን ዙ 23 በማቃጠል ታላቅ ጀብድ መፈጸማቸውም አነጋጋሪ ሆነዋል። በዝርዝር ይዘነዋል። በተመሳሳይ በአዲስ ቅዳም ከተማ ውስጥም በአገዛዙ ብልጽግና ከፍተኛ ባለስልጣናት ላይ የቦምብ ጥቃት መፈጸሙም ታውቋል። በስፋት እንመለከተዋለን። በማህደረ ማርያም ከተማና ዙሪያ የአማራ ፋኖ ኃይሎችና የአገዛዙ ሰራዊት 77ኛ ክፍለ ጦር ከጧቱ 12 ሰዓት ጀምሮ እስከ ቀኑ 7 ሰዓት ተኩል ተፋጠው መዋላቸውም ተነግሯል። እነ አቶ ክርስቲያን ታደለ በይቅርታ ሊፈቱ መሆኑ የመረጃ ምንጮችም ከሰሞኑ ገልጸዋል። ይሁን እንጂ አቶ ክርስቲያን ታደለ ጠበቃ ይህ መረጃ ሐሰት መሆኑን መግለጻቸውም ተጠቁሟል። እንመለከተዋለን። እነዚህና ሌሎች መረጃዎችን በቆይታችን ይደመጣሉ። በቅድሚያ እንደተለመደው ለዩቲዩብ ቻናላችን ደግሞ አዲስ ከሆናችሁ የዩቲዩብ ቻናላችንን ሰብስክራይብ እና ላይክ እንዲሁም ደግሞ ሼር በማድረግ የሚዲያችን ቤተሰብ እንድትሆኑ በመጋበዝ በቀጥታ ወደ መረጃዎቹ አልፋለሁ። ሰናይ ቆይታ ይሆንላችሁ። የአገዛዙ ብልጽግና መንግስት በፈጸመው የድሮን ጥቃትን በርካታ የራሱ ወታደሮችና ንጹሃን ዜጎች ላይ ጉዳት መድረሱም ተነግሯል። የአማራ ህዝብ በብልጽግና አገዛዝ ከተከፈተበት የጂኖሳይድ ጦርነት ራሱን ለመከላከል ከዳር እስከ ዳር ወደ ትጥቅ ትግል ከገባበት ከሐምሌ 2015 ዓ.ም አንስቶ እስካለንበት የ2018 ዓ.ም ታህሳስ ወር ድረስ የተፈጸመበት የጦር ወንጀሎች በጣም ብዙ መሆናቸውም ይገለጻል። ምንም እንኳን አገዛዙ በጦርነት የተጠመደው በአማራ ክልል ብቻ አለመሆኑን ዓለም የሚያውቀው ሀቅ ቢሆንም በአማራ ክልል የሚፈጽማቸው የጦር ወንጀሎች በይዘት በባህሪ በጥልቀትና በስፋት በሌሎች ክልሎችም ከሚፈጸሙት የተለዩ መሆናቸው ለጊዜው ተሸፋፍኖም ይገኛል። ለአብነት በአማራና በኦሮሚያ ክልሎች ያሉትን ተጨባጭ ሁኔታዎችን ብናነጻጽር በአማራ ክልል በፋኖ አባልነት የሚጠረጠሩ ግለሰቦች ንብረቶች ያለ ፍርድ ቤት ውሳኔ ወይ ይወረሳሉ ወይ ይወድማሉ። የአገዛዙ ወታደሮች ወደ ተጠርጣሪ መኖሪያ ቤቶችም ዘልቀው በመግባትም ጥሬ ገንዘብ፣ ስልክና ወርቅን ጨምሮ በግል መያዝ የሚችሏቸውን ወደ ኪሳቸው ማስገባታቸው የተለመደ ሲሆን በግል መያዝ የማይችሏቸውን ወይ መሰባበር ወይ ደግሞ አስጭነው ወደ ጦር ካምፓቸው መውሰድ የተለመደ ተግባራቸው ሆኗል። በዚህ መንገድ ቤት ንብረታቸው ሙሉ በሙሉ የወደመባቸው በጣም በርካታ ንጹሃን ህፃናትና አረጋውያንን ጨምሮ በመላ አማራም ይገኛሉ። በአንጻሩ ጦርነት በስፋት ባለባቸው የምዕራብ ኦሮሚያ ክልል አካባቢዎችም አማጽያን ተቀላቅለዋል ተብለው በሚጠራጠሩ ላይ ተመሳሳይ ህገወጥ ድርጊት በስፋት ተፈጽሞ በርካታ ህዝብ ችግር ላይ ስለመውደቁ እስካሁን ተነግሮ አያውቅም። ይህ ልዩነት አገዛዙ በዘረኛ መነጽሩ ጥላት ብሎ በጭፍን ጥላቻ የፈረጀው ህዝብ ስለመኖሩ ተጨባጭ ማሳያ ብቻ ሳይሆን የጂኖሳይድ አደጋ ስለመኖሩም ጠቋሚ መሆኑ ሊታወቅም ይገባል ይባላል። ይህ አማራ ላይ የነጣጠረ መንግስታዊ የጂኖሳይድ መንፈስና እንቅስቃሴ ባለፉት 3 ዓመታትም የተፈጸሙት የድሮን ጥቃቶች ይበልጥ አጥርተው የሚያሳዩ ናቸው። ከ2015 ዓ.ም አንስቶ በኢትዮጵያ የተፈጸሙ የድሮን ጥቃቶች በጣም አልፎ አልፎ ካልሆነ በስተቀር ሙሉ ለሙሉ ሊባል በሚችል ደረጃ በአማራ ክልል ላይ ብቻ በዘመቻ መልክም የተፈጸሙ ናቸው። ቁጥራቸውም ወደ 200 ተጠግቷል። በድሮን መደብደብ ብዛት የአማራ ክልል በኢትዮጵያ ብቻ ሳይሆን በዓለም ደረጃ በቀዳሚነትም ከሚመደቡት ተርታም ይገኛል። በድሮን ጥቃቶች በሞቱና በቆሰሉ ሲቪሎች ቁጥር የአማራ ክልል በቀዳሚነት ከሚመደቡት ተርታ ብቻ ሳይሆን በረዥም ርቀት የአንደኝነት ቦታን የያዘ ሆኗል። አገዛዙ በዚህ ዘረኛ መንፈስ ውስጥ ሆኖም ታህሳስ 18 2018 ዓ.ም ከምሽቱ 4 ሰዓት ገደማ ጀምሮ በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃም ራስ ቀጠና ኩሬ ቤት ቀበሌ እንቧይ ባድጎጥ ተዋጊዎችን ሳይሆን ሲቪሎች ላይ ያነጣጠረ ጥቃትን ፈጽሟል። ይህ የድሮን ጥቃት ሲፈጸም በአካባቢው ምንም አይነት ወታደራዊ ፍልሚያ ወይም ወታደራዊ ክምችትና መሽግም አልነበረም። ይህ እውነትም ከአገዛዙ ፈጽሞ የተሰወረም አይደለም። ይልቅስ በድሮን ቅኝት የሚመታ ወታደራዊ ኢላማ ሲያጣ እንደ ድንገት ተሰብስበው ባገኛቸው ሲቪሎች ላይ በጭፍን በተደጋጋሚ መተኮሱ ነው ሁኔታዎች የሚያመላክቱት። ለዚህ ማስረጃ የሚሆኑ በጭፍን ተኩሶ ከግድላቸው 30 ንጹሃን መካከል 19 በምርኮ የተያዙና በፋኖ ጥበቃ ስር ይገኙ የነበሩ የመከላከያ ኮማንዶ ሆኖ መገኘታቸውም ነው። የአገዛዙ ጨካኝነትና ካዲነት የሚታወቀ ቢሆንም በራሱ ምርኮኛ ወታደሮች ላይ ሆን ብሎ ይተኩሳል ተብሎም አይታሰብም። ቀይ መስቀል ምርኮኞቹን እንዲረከበን በተደጋጋሚ በአደባባይ ስንጠይቅ መቆየታችን የሚታወስ ሲሆን ምርኮኞቹም ይህንኑ ተስፋ አድርገው በቅርቡ ከቤተሰቦቻቸው የመቀላቀል ተስፋ የነበራቸውም ነበሩ። በዚህ ጥቃት አገዛዙ ብዙ ጊዜ እንደሚያደርገው አንዴ ብቻ ሳይሆን ሁለቴ የተኮሰ በመሆኑ ከምርኮኞቹና ከሚጠብቃቸው 6 ፋኖችን በተጨማሪ በአቅራቢያ ግን በሌላ ቦታ
የነበሩ 5 ሲቪሎችም ተሰውተዋል። ከነዚህ መካከል 4ቱ ገበሬዎችም ሲሆኑ አንዱ አፋድና አፋባ አንድ ሆነው ለማየት ከፍተኛ ጉጉት ላይ የነበሩት ፋኖ ተስፋዬ መካሻ መሆናቸው ጉዳታችንን ይበልጥ አሳዛኝም አድርጎታል ተብሏል። በጥቃቱ ተጨማሪ 16 ንጹሃን ከባድ ቁስለኞች፣ 3ቱ ደግሞ ቀላል ቁስለኞችም ሆነዋል። አገዛዙ እንዲህ አይነት አሰቃቂ ጭፍጨፋ መፈጸሙ አልበቃ ብሎትም በትናንትናው ዕለትም በዚያው በራሳ ምድር ከባለፈው ሳምንትም አንስቶ የጀመረውን አውዳሚ ጦር ዘመቻም አስፋፍቶ የቀጠለ ሲሆን በየቀበሌውና ጎጡ በከባድ መሳሪያ በሞርተርና ድሽቃ ውጊያ ከፍቶ በሂዲ ቀበሌ 5 በግልጥ በረት ቀበሌ 3 ንጹሃን ህይወትም ቀጥፏል። በተጨማሪም በአባያ ጥር ቀበሌ 10 ንጹሃን ወጣቶችና ገበሬዎችን በግልጥ በረት ቀበሌ 10 ንጹሃን ገበሬዎችና ወጣቶች እንዲሁም በጠደቻ ቀበሌም 5 የሚደርሱ ንጹሃን ወጣቶችና ገበሬዎች በአገዛዙ ወታደሮች ከስራና ቤታቸው በስር ተወስደው አድራሻቸው የውሃ ሽታ ሆኗልም ተብሏል። 15 የሚደርሱ ገበሬዎች ደግሞ በራሳ አባያ ጥር ታዳጊ ከተማ መዲና ቀበሌ፣ ጠደቻ ቀበሌ፣ ግልጥ በረት ቀበሌና በሌሎች ያልተጠቀሱ ቀበሌዎችም በብዛት ልፋት ያመረቱት ጤፍና ማሽላ በመኪና ተጭኖ በአገዛዙ በጠራራ ፀሐይም ተዘርፏል። በሌላ መረጃ የአማራ ፋኖ ኃይሎችም ያገዛዙ ብልጽግና ከፍተኛ አመራር ከናጃቢዎቹ ፓትሮል ላይ ባለበት ጥቃት በመፈጸምና ያጀበውን ዙ 23 በማቃጠልም ታላቅ ጀብድ መፈጸማቸውም አነጋጋሪ ሆኗል። የአውደ ውጊያ ሜዳውን ከግሸን መገንጠያ እስከ ተሪ ተራሮች በዘረጋው በረሃ ላይ ከፍተኛ አመራሩ ዙ 23ቱና የፓትሮሏ ሹፌር እንዲሁም በርካታ መከላከያ በአማራ ፋኖ ኃይሎች ከጥቅም ውጭ መደረጋቸውም ተዘግቧል። ታህሳስ 20 ቀን 2018 ዓ.ም ፓትሮሏ ላይ የነበረ ከፍተኛ አመራር ሲቆስል የፓትሮሏ ሹፌር ወደ ላይኛውም ተሸኝቷል። 7 የመከላከያ ሰራዊቶች በተመሳሳይ ሲሸኙ 9ኙ ከባድ ቁስለኛ ሆነው ሌሎች 3ቱ መካከለኛ ቁስለኛ ተደርገዋልም ተብሏል። በሌላ በኩል ያገዛዙ ወታደሮች ህዝብን ሀብትና ንብረት ሲያወድሙበት የነበረም አንድ ዙ 23 ሙሉ በሙሉ በድሽቃ ተመቶ ተቃጥሏል። አመሻሹ ላይ በተደረገው አውደ ውጊያ የአካልና ቁስ እንዲሁም የሞራል ኪሳራን ያስተናገደው በህይወት የተረፈው የአገዛዙ ሰራዊት በረሃ ለበረሃ ፈርጥጦ በየጥሻው ተሸርኩቶ ነፍሱን አትርፎ ወደ ተንታ ወረዳ የፈረጠጠ ሲሆን ሌሎቹ ይዘገያል እንጂ አህያ ጅብናት የሚለው ብሂል የገባው እጁን ለፋኖ እየሰጠም ይገኛል ተብሏል። የምርኮ በረከት የሆኑት የጦር መኮንኖች ኮሎኔልና ሻለቃ መሪው ባጋጠማቸው ሞትና ውድመትም የተነሳ በከዘራ ሲዘለጡም አድረዋል ተብሏል። ኦፕሬሽኑ ይቀጥላል ሲል ፋኖ አስታወቀም። በአዲስ ቅዳም ከተማ ውስጥ በአገዛዙ ብልጽግና ከፍተኛ ባለስልጣናት ላይ የቦምብ ጥቃት መፈጸሙም ታውቋል። የአፋብኃ ቴዎድሮስ ዕዝ 105ኛ ኮር 44ኛው ክፍለ ጦር ኤፍሬም አጥናፍ ሻለቃ ከምሽቱ 2 ሰዓት ተኩል አካባቢ ሰርጎ ገብ ቡድኗን ከውስጥ ኃይል ጋር አቀናጅታ በማስተሳሰር በሰራቸው ልዩ ኦፕሬሽን ታገል እጅጉ ለትንሽ ያመለጠ ሲሆን ከአጃቢዎቹ ውስጥም የተሸኙት ተሸኝተው መንግስቱ አዳናና አበበ ገን የተባሉ ያገዛዙ ብልጽግና መጠቀሚያዎችን ጨምሮ ብዙ ሌሎች ባለስልጣናትም በከባድ ሁኔታ ቆስለው ወደ እንጅባራ ሆስፒታልና አዲስ ቅዳም ጤና ጣቢያ ተወስደዋልም ተብሏል። የከተማ ውስጥ ኦፕሬሽኑ ተጠናክሮ እንደሚቀጥል ኦፕሬሽኑን የሰሩት የአማራ ፋኖ ኃይሎችም ገልጸዋል። አሁንም አጫጭር መረጃዎቻችን እንደቀጠሉ ይገኛሉ። በማደር ማርያም ከተማና ዙሪያ የአማራ ፋኖ ኃይሎችና ያገዛዙ ሰራዊት 77ኛው ክፍለ ጦር ከጧቱ 12 ሰዓት ጀምሮ እስከ ቀኑ 7 ሰዓት ተኩል ተፋጥሟላቸውም ተነግሯል። የአማራ ፋኖ ኃይሎችም ወደ አገዛዙ ምሽግ በመሄድም ከቀኑ 7 ሰዓት ከ30 እስከ 11 ሰዓት ድረስ አውደ ውጊያ ሲያደርግም ውሏል። የሜጀር ጀነራል ውባንተ አባተ እውነተኛ የግብር ልጆች ጥላትን በስቦ ማስገባት ውጊያም ውጤታማ ድልን ተጎናጽፏል። ውጊያው የተደረገባቸው ቦታዎችም ገብሬ ምንጭ፣ ክሬቸር፣ ማደረ ማርያም ጽዮን፣ ማደረ ማርያም፣ አዱይ መገንጠያ፣ ዮሐንስና የተለያዩ መዳረሻዎች ናቸውም ተብሏል። ይህ ክፍለ ጦር ጥላት መጣብን ሳይሆን ራስ ወደ ጥላት ቀጠና በመግባትም ጥላትን ማደባየት የአባታቸው የሜጀር ጀነራል ውባንተ አባተ ግብር ወራሾች እንደሆኑም አሳይተዋል ተብሎላቸዋል። በመጨረሻም አቶ ክርስቲያን ታደለ በይቅርታ ሊፈቱ መሆኑ የመረጃ ምንጮችም ከሰሞኑ ገልጸዋል። ከአማራ ክልሉ ግጭት ጋር በተገናኘ በእስር ላይ የሚገኙት አቶ ክርስቲያን ታደለ በይቅርታ ሊፈቱ እንደሆነም እየተገለጸ ይገኛል። ከ2 ዓመት በፊት በክልሉ በተቀሰቀሰው ግጭት እጃችሁ አለበት በሚል ተጠርጥረው የታሰሩት ፖለቲከኞችና የማህበረሰብ አንቂዎችም ከመጪው ገና በዓል በፊት ከስር ሊፈቱ እንደሚችልም ተገምቷል። ከስር የሚፈቱበት ዋነኛ ምክንያት የነ ካፒቴን ማስረሻ ሰጤ አፋድ ከመንግስት ጋር በገባው ስምምነት መሰረት ነው ተብሏል። በመጀመሪያው ዙር ከስር ይፈታሉ ተብሎ ከሚጠበቁት መካከል አቶ ዮሐንስ ቦያለው፣ ጋዜጠኛ ዳዊት በጋሻው፣ አቶ ክርስቲያን ታደለ፣ ረዳት ፕሮፌሰር ሲሳይ አውግቸው፣ ዶክተር ቴዎድሮስ ኃይለማርያም፣ ዶክተር ወንዶሰን አሰፋ፣ መምህርት መስከረም አበራ፣ ዶክተር ጫኔ ከበደና ዶክተር ካሳ ተሻገር እንደሚገኙበት ምንጮችም ጠቁሟል። ይሁን እንጂ አቶ
ክርስቲያን ታደለ ጠበቃ ይህ መረጃ ሐሰት መሆኑን መግለጻቸውም ተጠቁሟል። ውድ አድማጭና ተመልካቾቻችን የሰዓቱ ዋና ዋና ዜናዎች ቀደም ሲል የተከታተላችሁትን ይመስሉ ነበር። በሌላ መረጃ ክፍለ ጊዜ ዳግም እስክንገናኝ ድረስ ጤና ይስጥልኝ።